السلام عليكم ورحمة الله وبركاته ود እህትና ወንድሞቼ እንዴት አላችሁ ዛሬ ወቅታዊና አነጋጋሪ ጉዳዮችን ይዤላችሁ ቀርብ ያለው ቻናሉን ሰብስክራይብ ላይክ ሼር በማድረግ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ያው ሰሞኑ በጣም አነጋጋሪ የሆነው ጉዳይ ሐጂ ሙፍቲ ዑመር ኢድሪስ ወደ አኺራ ከመሄዳቸው በፊት ቤታቸው ውስጥ ለመቀበር ወሲያ ሰጥተው ነበር እና አንዳንድ ሙስሊም ወንድሞቻችን ያው ይሄ ቤታቸው ውስጥ ለመቀበር ወሲያ የሰጡት ተቀባይነት ማግኘት የለበትም ቤታቸው ውስጥ መቀበር የለባቸውም ሚል አንዳንድ ሐሳቦች እየሰጡ ይገኛሉና እንደ ዑለማዎች ሲታይ እንዴት ይታያል እንደዚሁም ደግሞ በሸሪዓችን ውስጥ ማንንም ሰው ከመናገሩ በፊት ሸሪዓ ነው የሚመዝነው ማንንም ሰው እንደፈለገ መጥቶ መናገር አይችልም እናም አንዳንድ ወገኖቻችን እያረጉ ያሉት በቃ ወደፊት የሆነ የሽርክ ማዕድ ይፈጠራል የሽርክ ነገር ይፈጠራል በሚል ስጋት ብቻ እነዚህ ሐጂ ሙፍቲ ዑመር የሰጡት ወሲያ ተቀባይነት እንደሌለው ወሲያቸው ተቀባይነት ማግኘት እንደሌለበት የሚያወሩ ሰዎች አሉ አንዳንድ ወንድሞቻችን ያው ጭፍን በሆነ መልኩ ምንም የሸሪዓ አመዛዛኝነት በሌለበት መልኩ በሸሪዓ ሚዛን ሳይመዘን በፈለጉት ዝም ብለው የሚያወሩ ብዙ ወንድሞች አሉ እና ይህ ነገር ትክክል አይደለም አንደኛ በሸሪዓችን ቤት ውስጥ መቀበር እንዴት ነው የሚታየው የሚለውን ማየት ያስፈልጋል አብዛኛዎቹ ፉቃሃዎች እኛ ይሄ ነገር ይሄ ክስተት እኛ ጋር ከመፈጠሩ በፊት ሐሳብ አስተያየት ሰጥተውበታል እና ማንንም ሰው እንደፈለገ መጥቶ በዚህ ሐሳብ ላይ ምንም ዝም ብሎ በቃ ለወደፊት ለምን ተለይተው ይቀበራሉ ለወደፊት ሽርክ ሊፈጠር ይችላል ምናምን በሚል ያልተፈጠሩ የሆነ ጭንቅላት ላይ የሆነ የሌለ ያልተፈጠረ ጉዳይን እያመጣ ደሊል ማቅረብ አይችልም ሸሪዓችን ውስጥ አራቱም መዛሂቦች ማለት በሚቻልበት መልኩ ቤት ውስጥ መቀበርን የከለከለ የለም እና حتى ኢማሙ ነወዊ ረህመቱላሂ ዐለይህ አንድ ሰው في شرح المهذب ላይ شرح مهذب በሚል ኪታባቸው ላይ አንድ ሰው ቤት ውስጥ ባይቀበር ጥሩ ነው ማለት በሙስሊሞች መቃብር ላይ ቢቀበር ጥሩ ነው ነገር ግን ወሲያ ከሰጠና እዛ መቀበር አለብኝ ካለ ምንም ችግር የለውም በቃ ግን ኺላፉል አውላ ወይም ደግሞ አንዳንዶቹ መክሩህ ብለውታል እንጂ ማንንም ሰው በቃ ለወደፊት ሽርክ ሊሆን ይችላል ለምን ተለይተው ምናምን በሚሉ ሽብሮች ማንንም እንደፈለገ መጥቶ መናገር አይችልም እና አንዳንድ ሰዎች ደግሞ አሉ ሙኸሰስ በረሱላህ ሰለላሁ ዐለይሂ ወሰለም ሙኸሰስ ነው የሚሉ ሰዎች አሉ ይሄ ጉዳይ ማን ነው ሙኸሰስ ያደረገው አንተ መተህ አይደለም ሙኸሰስ የምታደርገው التخصيص يحتاج الى الدليل አንተ በነብዩ ሰለላሁ ዐለይሂ ወሰለም ኻስ ነው ምትል ከሆነ ደሊል አምጣ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ቤታቸው ውስጥ ነው የተቀበሩት እንደውም ደሊላቸው አንዳንዶቹ ዑለማዎች ኢማሙ ነወዊ ረህመቱላሂ ዐለይህ في شرح المهذب ደሊል ሲያቀርቡ አንድ ሰው ሙስሊሞች መቃብር ውጪ ማለትም ቤት ውስጥ መቀበር እንደሚቻል ደሊል ያቀረቡት ረሱል ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ነው የተቀበሩት ሰይድና ዑመር እና ሰይድና አቡበከር ቤታቸው ውስጥ ነው የተቀበሩት ስለዚህ ጉዳይ የተሰጡ ፈትዋዎች አሉ እነሱን ተመልክተን እንመለስ ኢንሻአላህ የሙስሊሞች መቃብር እያለ ተዛ ተቅበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለት ማለት ነው አንድ ሙስሊም ወደ አኼራ ሲሄድ ቀድሞ በህይወት እያለ እዚህ ቦታ ቅበሩኝ እዛ ቦታ ቅበሩኝ ብሎ ማለቱ እንዴት ይታያል እንግዲህ ሙስሊም የሆነ ሰው ሁሉ ጊዜ ያው በሸሪዓ ህግ ነው የሚመራው በሸሪዓ ህግ ውጭ የሆነ ነገር መስራት የለበትም በህይወትም በሞቱም እና አሁን ያልሽው ጥያቄ ላይ ስንመጣ ግን አንድ ሰው በአካባቢ የሙስሊሞች መቃብር እያለ ተዛ ተቅበሩኝ ብቻ ይቅበሩኝ ማለት አግባብ አይደለም ምክንያቱም ያው ሙስሊሞች ሲኖሩ ማህበረታውኛ ናቸው ሲሞቱም ጀማ ቀብር አላቸው ስለዚህ የራሳቸው የሆነ መቃብር አላቸው ሁሉም ሰው ትንሹም ትልቁም ሀብታሙ ደሃው እዛ ነው የሚቀበረው አይደል ስለዚህ እዛ ነው መቀበር ያለበት ማለት ምናልባት ያንን የሚከለክል ችግር ካጋጠመ ታቅም በላይ የሆነ ችግር ካጋጠመ በችግር ምክንያት ሊፈቀድ የሚችልበት ሁኔታ ይኖራል ለምሳሌ በጦርነት ጊዜ አሁን ከዛ ላይ እንደሚደረገው በቀን ስንት ሰው ያልቃል ስለዚህ መቃብር ነው ሰድ ቢሉ አይችሉም ስለዚህ ሰው ልጆች ያልቁብኛል ብሎ ሰውየው እዙ ግቢ ቅበሩኝ ሊል ይችላል እዛ ቀብር ሲሄዱ ደግሞ የተረፉትን ያጭዳቸዋል በአንድ ጊዜ ማለት እንደዛ ነገር አስገዳጅ ነገር ካለ ይቻላል ከሌለ ግን መቃብር ሙስሊም ከሙስሊሞች መቃብር ጋር ነው ደግሞ ሙስሊሞች ብዙ ጊዜ እዛ ሲሄዱ በአጋጣሚ በየቀኑ ሰው ይሞታል በሄዱ ቁጥር ዱዓ ያደርጋሉ ለሟቾቹ ማለት ነው ሰላም አለይኩም ዲያረቀሙ ይርሐሙላሁ ለና ወለኩም ይላል እሱ ግን ቤቱ ጓዳ ውስጥ ተቀበረ ማንም መጥቶ ዱዓ ያደርግለት ማለት ነው ራሱን ከሙስሊሞቹ ዱዓ እያራቀ ነው ማለት ነው ከዚህ ማቋያ አይሆንምና እንት ማለት እንዲህ አይነት ኑዛዜ ማድረጉ ትክክል አይደለም
አስገዳጅ ሁኔታ ካለ ሊሆን ይችላል ነው። ያው እንደሰማችሁት እሳቸው ያነሱት ሐሳብ ሁለት ሐሳብ ነው ጠቅለል ስናደርገው ማለት ነው። አንደኛው አግባብ አይደለም፣ እንደዚህ አይነት ቦታዎች ቤት ውስጥ መቀበር ወሲያ መስጠት አግባብ አይደለም አሉ። መጨረሻ ላይ ደግሞ ከሰማችሁት ሙስሊሞች መተው ዱዓ አያረጉለትም፣ ለሌሎች ወንድሞች የሙስሊሞች መቃብር ላይ ከተቀበረ እነሱ ጋር ሊዘየር የመጣ ሰው ዱዓ ሲያረግ ዱዓው አያገኘውም ነው ያሉት እንጂ ሐራም አይደለም ወይም ደግሞ ክልክል ነው። በሸሪዓችን እንደዚህ ደሊል አቅርበው የከለከሉት ሐራም የሆነበት ምክንያት ወይም ደሊል አላቀረቡም። ስለዚህ ከዜሮ ተነስተን ለወደፊት ሽርክ ይፈጠራል ተለይተው ተቀበሩ የሚል ዝም ብሎ በደመነፍስ ማውራት አይቻልም። ወደ ሁለተኛው ጉዳይ ስናልፍ አንድ ክርስቲያን ወገናችን ወሃቢዮች እንደዚህ ናቸው፣ አይኤስ እንደዚህ ናቸው፣ ቦኮ ሐራም ወሃቢዮች ናቸው ምናምን የሚሉ ሐሳቦችን ሰጥቷል። ይህ ወገናችን አንዳንድ ሐሳቦቹ ላይ ትክክል ቢሆንም ግን ማንም የክርስቲያን ወገንም ይሁን የፕሮቴስታንት እምነት ተከታይ ወገን ይሁን የካቶሊክ እምነት ተከታይ መጥቶ ሙስሊሞች ኺላፍ ውስጥ ገብቶ መዋኘት አይችልም። እንደ ዲናችን እኛው ለየራሳችን መናገርም ካለብን እንነጋገራለን እንጂ ማንም የክርስቲያን ወገን መጥቶ ዲናችን ውስጥ መናገር እንደፈለገ ማውራት አይችልም። አንዳንድ ሙስሊም ወንድሞች ደግሞ አላቸው የዚህ ክርስቲያን ወገን ሐሳብ እያመጣችሁ አዎ ወሃቢያዎች እንደዚህ ናቸው የምትሉ ማንም ይሁን ማንም ወሃቢያን ሊጠላ ይችላል። ግን የክርስቲያን ወገን ያወራውን ወሬ እያመጣ ማውራት ተገቢ አይደለም ብዬ አስባለሁ። ቪዲዮውን ተመልክተን እንመለስ ኢንሻአላህ። ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስ ነው። ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው። ይሄ አይኤስ የተባለ አረመኔና ክፉ የሆነ ግሩፕ ደግሞ የሚመራ ወይንም የሚያምነው በዋሃቢያ አስተሳሰብ ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ዋሃቢያ ነው፣ ዋሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት ምናቀው አልሸባብ፣ ይሄም ዋሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ዋሃቢያ ብለው የሚጠሩ እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከዋሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ያው አንተ የሚያገባህ ሰው አይደለም፣ ይህንን ነገር ለማውራት የተገባህ ሰው አይደለም አንተ ተራ ግለሰብ። ማንም ባለስልጣን ቢመጣ ባለሀብት ቢመጣ ዲናችን ላይ ገብቶ ማውራት ስለ ዲናችን ኺላፍ ማውራት አይችልም። እኛው ራሳችን ችግር ካለ እኛው በራሳችን እንነጋገራለን። ስለዚህ ይህን ኺላፍ እንደ እድል በመጠቀም ገብታችሁ እንደፈለጋችሁ ማውራት የምትፈልጉ ማንም ፍቃድ አይሰጣችሁም። እኛው በራሳችን ዲናችን ውስጥ ስላለው ኺላፍ አስተያየት እንሰጥበታለን። ቁጭ ብለን መነጋገርም ካለብን እንነጋገራለን። አንተ ምን ቤት ነህ እኛ ዲኑ ውስጥ ገብተህ የምታወራው? ዲንህን ይዘህ ጥግህን ያዝልን። ይሄ ሰውዬ ብቻ አይደለም፣ ሌሎች አላችሁ ወገኖች እንደዚህ የምታወሩ። ስነ ስርዓታችሁን ያዙ፣ ጥጋችሁን ያዙ። እኛ እናንተ በሚፈጠር ኺላፍ ውስጥ ገብተን አናወራም። እናንተም ስለኛ ዲን ውስጥ ትልቁ ዲናችን ስላለው ኺላፍ ውስጥ ገብታችሁ ማውራት አትችሉም።
ቀጣይ ሰሞኑን በጣም አነጋጋሪና ብዙ ሰው የተገረመበት እንደዚሁም ብዙ ሰው ያዘነበት ይህን ያክል ጭካኔ አለ እንዴ በሚያስብል ሁኔታ አንዳንድ ሙስሊም ወንድሞቻችን ያው ሙስሊም እንበላቸው ሙስሊም ወንድሞቻችን በሙፍቲ ሐጂ ዑመር ሞት ሲደሰቱ አይተናል። እኔ ምን እንደሆነ አላቅም አልገባኝም ጉዳዩ። እንዴት ይህን ያክል ጭካኔ እንዴት ይህን ያክል በሚዲያ ወጥቶ እንኳን ሞተ ብሎ ማውራት ሊፈጠር ቻለ? እስኪ ቪዲዮውን አይተን እንመለስ። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀዳሚ ሙፍቲ የሚባለውን ለጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አም አበይቱም ከና አቡይ ስብሐት ጋራ አብሮን የሚሰራን አካል ታመመብን አረንደ ወላሂ እፈሩ ሐቂቀተን እፈሩ ልታፍሩ ይገባው። ተለ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? ቁርአን አላህ ሱብሓነሁ ወተዓላ አርራህማኑ ዐለል ዐርሽ እስተዋ ብሎ ላ እስተውላ እያሉ ጀህሚዮችን ተፍሲር እየፈሰሩ ጀህሚዮች ናቸው እስተውላ እያሉ የፈሰሩትኝ። መረጃ ሲባሉ ቃል አላህ ቃል ረሱላህ ከማለት ይልቅን ቀድ እስተውላ ቢሹን ዐለል ኢራቂ ሚን ደሚ ወሰይፊን ቢልሚሕራቂ እያሉ እየተረጎሙ ነው። እንግዲህ እንደተመለከታችሁት ነው። ይህን ያክል ጭካኔ በተሞላበት መልኩ ሰው ከሞተ በኋላ እንኳን እንደዚህ ይህን ያክል ስድብ፣ ሰው ከሞተ ሰጅደተ ሽኩር ነው መወረድ ያለበት እያሉ መናገር ምን ያክል ዘግናኝ ነው? እኔ አልገባኝም። በጣም ከባድ ነገር ነው ይሄ ነገር እና ይህ የሚባለው አሁን ሱናን ለሱና ተቆርቋሪ ነን በሚል ስም ነው ይሄ ንግግር አሁን የሚነገር። ይሄ በፍጹም እስልምናን አይወክልም። ረሱሉላህ ሰለላሁ ዐለይሂ ወሰለም ብዙ ለይሁድ ጀናዛ አልቅሰዋል። እሺ እሳቸውን ነው የምንከተለው የምንል ሰዎች ከሆነን ሱና ነው ሐይ የምናደርግ የምንል ከሆነ ለምንድን ነው ይሄን ያክል ጥላቻ? ለምንድን ነው ይሄን ያክል ስድብ ሰው ከሞተ በኋላ እንኳን? በቀጣይ አንድ ወንድማችን አለ፣ እሱን ቪዲዮ እስኪ ተመልክተን እንመለስ። በመጀመሪያ ደረጃ ያው ሙፍቲ በመሞታቸው አላህ ይዘንላቸው፣ አላህ ወንጀላቸውን ይቅር ይበላቸው። ነገር ግን አንድ ያሳሰበኝ ጉዳይ አለ። እንደሚባለው ከሆነ ሙፍቲ ከመሞታቸው በፊት በቤታቸው ውስጥ እንዲቀበሩ ወሲያ ተናግረዋልና የሚቀበሩት መኖሪያ ቤታቸው ውስጥ ነው እየተባለ ነው። ይህ ፍጹም ከእስልምና አስተምሮት ጋር ይጻረራል። ኹለፋኡ ራሺዲን ሳይቀሩ የተቀበሩት በመካነ መቃብር ወይም በሙስሊሞች የመቃብር ስፍራ ቦታ ነው የተቀበሩት። እብኑል ቁዳማ አንድ ሰው ቤት ውስጥ እንዲቀበር ንዛዜ ቢያስቀምጥ እንኳን ወሲያው ተፈጻሚ አይሆንም ይላል። ምክንያቱም ወሲያው ከሸሪዓ ጋር ስለሚጣረስ። ስለዚህ ይህ ነገር በፍጹም መሆን የለበትም። ወንድማችን በተናገረው ሐሳብ ላይ ሁለት ነገር እንረዳለን። አንደኛው ኹለፋኡ ራሺዲን እንኳን ሳይቀሩ የተቀበሩት በሙስሊሞች መቃብር ነው ያለው። የትኛዎቹ ኹለፋኡ ራሺዲን? ሁለቱ ኹለፋኡ ራሺዲን ለዛውም ትላልቆቹ የተቀበሩት ከረሱላህ ሰለላሁ ዐለይሂ ወሰለም ጋር ቤታቸው ውስጥ ነው የተቀበሩት። ከሳቸው ጋር ቤታቸው ውስጥ ነው የተቀበሩት። እስካሁን ድረስም ተቀብረው ያሉት እዛው ቦታ ውስጥ ነው። በሁለተኝነት ደረጃ ያነሳ ወንድማችን ኢብኑ ቁዳማ አንድ ሰው ከመሞቱ በፊት ቤቴ ውስጥ መቀበር እፈልጋለሁ ብሎ ወሲያ ከሰጠ ተቀባይነት ማግኘት የለበትም፣ ወሲያው ተቀባይነት አያገኝም ብለዋል ብለዋል። ከየት አምጥተው ነው ይህን ነገር? እንደውም ኢብኑ ቁዳማ አልመቅዲሲ ያሉት ምስሉ ላይ እንደምትመለከቱት ዩፈድሉ ኢብኑ ቁዳመተ ደፍኑል መውታ ፊ መቃብሪል ዐማ ويرى أن الدفن في البيوت مكروه أو خلاف الأولى مستشهدا بقول الإمام أحمد في المغني الذي يفضل دفن الموتى في مقابر المسلمين. وذكر ابن قدامة أن الدفن في مقابر المسلمين أحب إليه وذلك لأسباب منها أن ذلك أسهل لزيارتهم وأكثر لترحمهم. كذي نقرب من النسات من دنو من الردو ابن قدامة عند سو كمموت بفيت እኔ በቤት መቀበር እፈልጋለሁ ብሎ ወሲያ ከሰጠ መመለስ አለበት አላሉ። ግን ምንድነው ያሉት? ይሄ ነገር መክሩህ ነው ወይ ደግሞ ከዛ በታች ኺላፉል አውላ። እንደ ማስረጃ ምን አቀረቡ? ኢማም አህመድ አንድ ሰው በሙስሊሞች መቃብር ቢቀበር
አፍደሉ ይሄ ነው ስላሉ በሙግኒ ኪታባቸው ላይ ነው ይሄንን የሚሉት። ስለዚህ ወንድሞቼ እንደፈለግነው ሸሪዓ ስለሚጻረር ይላሉ አንዳንዴ እንደፈለጉት በቃ ሸሪዓ የሚጻረር ነገር አይደለም። እንደውም አራቱም መዝሃቦች ከአህናፎች ውጪ አህናፎች መክሩህ ነው ብለዋል። እንደውም ሶስቱ ጃኢዝ ነው ብለዋል። እንደ ጅምሁር እንደ በአጠቃላይ እንደ ፓኬጅ ስናየው ሶስቱም መዛሂቦች ሻፊዕያ፣ ማሊክያ፣ ሐንበልያ እንደውም በቃ ጃኢዝ ነው መክሩህ አይደለም ብለዋል። ወይም ደግሞ ኺላፉል አውላ በሙስሊሞች መቃብር ላይ ቢቀበር የበለጠው እሱ ነው ከማለት ጋር ማለት ነው። ስለዚህ ወዴት እየወሰዳችሁት ነው ነገሩ? እኔ ምንም ሊገባኝ አልቻለም። በየአፋቹ ከሸሪዓ ጋር ይጻረራል ስንል እኮ ሐራም ነው ማለት ነው። ከሸሪዓ ጋር ይጻረራል ሲባል አንድ ነገር ሐራም ነው ማለት ነው። ስለዚህ ይህ ነገር ሐራም ሳይሆን ወይ መክሩህ ነው ወይ ኺላፉል አውላ ነው። ሐራም ያሉ መሻይኾች የሉም። አግባብ አይደለም ሊሉ ይችላሉ። መክሩህ ነው ኺላፉል አውላ ነው ሊሉ ይችላሉ። ስለዚህ ወንድሞቼ ይሄ ነገር ከራሳችን አስተሳሰብ ጋር ካለው የአገር ሁኔታ ጋር ከኺላፉ እየጨመርን እንደዚህ ማለት የለብን። ውድ የቻናላችን ቤተሰቦች እስካሁን አብራችሁን ስለቆያችሁ በጣም እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በቀጣይ እንደዚህ መሰሎች ቪዲዮዎች እንዲደርሳችሁ የደወል ምልክቷን ተጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።